ቆይ አንዴ በ1999 የነበረው የኑሮ ውድነት ይህን ይመስል ነበር። እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የ1 ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። በጣም የኑሮ ነገር በጣም አስቸጋሪ ነው በአሁኑ ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። ዱቄት 5 ሳንቲም መግዛት አይቻልም። 1 ኪሎ ዱቄት 5 ብር ገብቷል። ሱከር 7 ብር ገብቷል። ሽሮ 7 ብር ገብቷል። እንደሰማችሁት ኑሮአችን እያለ ዛሬ ላይ ደርሰናል። ቆይ ግን በ1999 ዓመተ ምህረት ላይ ኑሮ ተወደደ ያሉ ሰዎች ዛሬ የት ደርሰው ይሆን? አሁን ያለው የአዲስ አበባ ነዋሪ ካለው ገቢ ላይ የአስቤዛ፣ የትራንስፖርት፣ የመብራትና የውሃ ክፍያ፣ የቤት ኪራይና የመሳሰሉትን በሺዎች ከፍሎ እንደሚኖር በዛን ጊዜ ላለ ሰው ብንነግር ተአምር እንደሚሆንባቸው አንጠራጠርም። በእርግጥ ብዙ ልዩነቶች ስላሉ ወደኋላ 20 ዓመት ሄዶ ቀጥታ ማወዳደሩ ፌር አይሆንም። በተለይ ግን የቤት ኪራይ አሳሳቢ